በከመ አለበው መንፈስ ቅዱስ እንዳናገረው እየተናገረ ያለው ወንድማችን እስኪ እናዳምጠው። ታምራት ላይ ነው ጠቅላይ ሚኒስትር የመለስበት ስኳሩ ጣፍጧል ብሎ በሙስና አስገባው መለስ ዜናዊ። ከዛ ተገናኘን ገለጥ ያረኩ ምራቡ ነው እያያችሁት ነው። አሁንም እኮ መጻፉ እያያችሁት ነው። ገንዘብ ፈልጋችሁ ከሆነ ገንዘብ ስጠን ብትሉት እግዚአብሔርን ይሻላል እምነት ከመቀየር አይደል እንዴ? እምነት ከመቀየር ገንዘብ ባለህበት ላይ ቦታ ላይ ቆመ ነው። ተዋህዶ ሃይማኖት እንደዚህ ውስጧ ብትገቡ በጣም ማህደረ መለኮት ነው የምትባለው። ሙሉ እመቤት ነች እና ዝም ብሎ በየአዳራሹ ዋይ ማለት ጥቅም ያለው አይመስለኝም። ወደ ገሃነመ እሳት የሚጋብዝ እንጂ ወደ ሌላ ንስሐ ገብታችሁ አሁንም ብትመለሱ ፈጣሪ የአምላክ እናት ማርያም ማለት ይላል መንግስተ ሰማያት መርታ የምታገባ ማለት ነች። ማርያም ማለት ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበረ። ለሰው ኃጢአት ሳይሰራ መኖር ይቻላልን? እንኳን ለሰው አለ ለመላእክቶች አልተቻለም። ባለፈው ወራት ያልተሰጣቸውን ሽተው በድለው ወደ ምድር ተጥለዋልና ይላል። በሐሳቧም በስጋዋም ድንግል እመቤታችን ነች። እመቤታችን ቅድስት ድንግል ማርያም የጸጋ ስግደት ይገባታል። የአምልኮት አይደለም። የአምልኮት ስግደት ለፈጣሪ ነው። የጸጋ ስግደት ግን እንኳን ለአምላክ እናት ለአንድ ባለሀብት እንኳን ጎንበስ ቀና ይባላል። እንኳን ለአምላክ እናት አይደለም አምላክ የወለደች አይደለም። እንግዲህ ቅዳሴ በውስጡ አለ። እንግዲህ ማርያም ማለት የስዕለት ልጅ ነች። የቅድስት ሐናና የቅዱስ ያዕቆብ ልጅ ነች እና ቅዱስ ያዕቆብና ቅዱስ ሐና ምን አለ ልጅ የላቸውም። ቤተክርስቲያን ደጅ ይጸኑ ነበር። ቤተክርስቲያን ደጅ ይጸኑ እያለ የሆነ ሰዓት ልጅ ብትሰጠን ወንድ ከሰጠን ላንተ ቀዳሽ እንዲሆን ቤተ መቅደስን እንሰጠዋለን፣ ሴትም ከሰጠን እንድትጠርግ ቤተ መቅደስን እንሰጣለን። አምላክ ታዲያ ምን ይሳነዋል? የራሱን እናት ሰጣቸው ድንግል ማርያምን። ከዛ በኋላ በ3 ዓመቷ ቤተ መቅደስ ይዟት ሲሄዱ እችን ተስለን ነው ብለው ሊሰጧት ሲሉ ምን አለ ወዲያው እችን ምን እናበላታለን ምን እናጠጣታለን እያሉ ሱራፌል አይደለም ፋኑኤል መልአክ ከሰማይ ጽዋና ህብስት ወረደ። ሁሉም አባቶች እኛ ነው በቃ ነው ለኛ ነው እያሉ ሲሄዱ ይሸሻሉ፣ ወደ ላይ ያርጋል። መጨረሻ ላይ አንዱ እስቲ ይችን ብላቴና ልቀቋት ተባለ። ድንግል ማርያም ለቀቁና ዞር ሲሉላት እቅፍ አድርጎ በክንፉ ከድሎ ጽዋና ህብስት አበላት። አባ ሕርያቆስ ለዚህ ነው ድንግል ሆይ ይላል ምድራዊ ምግብን አልበላሽም ከሰማይ የወረደ ህብስት በላሽ እንጂ። ድንግል ሆይ ምድራዊ መጠጥ አልጠጣሽም ከሰማይ የወረደ ጽዋን ጠጣሽ እንጂ። ድንግል ሆይ ምድራዊ ጎረምሶች አላታለሉሽም የሰማይ መላእክቶች ጎበኙሽ እንጂ ይላል አባ ሕርያቆስ ሲናገር። እንደዛ ይላል። የድንግል ማርያም ምስጋና ሰማይ አይደለም ምድር አይደለም በብር አይደለም በምንም ቢጻፍ የሚደርስባት ያገኛት ተጠቀመ። ማርያምን በንጹህ ህሊናው የሚያገለግላት እሷ በጎ ዋጋውን ትሰጠዋለች ይላል። እንኳንም እመቤታችን እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ሁሉም ጻድቃን ሰማዕታት በየክብራቸው የተመሰገኑ ይሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።